በዓለም አቀፍ ደረጃ ሲፈለግ የነበረ አደገኛ የሰው አዘዋዋሪ በቁጥጥር ስር ዋለ። በጎንደር ፍቅረኛውን በግፍ ገድሎ የዘረፈ ግለሰብ በ25 ዓመት ጽኑ እስራት ተቀጣ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በኢራን ላይ የምታሰማውን የማስፈራራትና የዛቻ ቋንቋ በአስቸኳይ ታቁም አሉ። ከፍተኛ ስልጣን ባለው የኢራን አብዮታዊ ዘብ የደህንነት ክንፍ ላይ በተሰነዘረ ጥቃት የደህንነት ኃላፊው መጂድ ካዳሚ መገደላቸውን የአገሪቱ መንግስት አስታወቀ። ዜና በዝርዝር። በኢትዮጵያ ፌደራል ፖሊስና በዓለም አቀፍ የጸጥታ መረጃ ትብብር በተደረገ የተቀናጀ ኦፕሬሽን ለዓመታት ሲፈለግ የነበረ አደገኛ የሰው አዘዋዋሪ ይትባረክ ዳዊት ወይም ክብሮም በትግራይ ክልል ሽሬ ከተማ በቁጥጥር ስር ውሏል። ይህ ግለሰብ በስዊድን፣ በሱዳን፣ ጅቡቲና ኬንያን ጨምሮ በተለያዩ አገራት ክብሮም፣ ሙኒር፣ አድሃኖም እና አህመድ የተባሉ የሐሰት ስሞችን በመጠቀም ወንጀሉን ሲያስፋፋ የቆየ ሲሆን ከእርሱ ጋር 9 ግብረ አበሮቹ አብረው ተይዘዋል። ከ2010 ዓ.ም ጀምሮ ከኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያና ሶማሊያ የተወጣጡ ከ3000 በላይ ወጣቶችን ለከፍተኛ ስቃይ ዳርጓል። በህገ ወጥ ዝውውር ምክንያት የ100 ሰዎች ህይወት ሲያልፍ በ50 ሴቶች ላይ ደግሞ የአስገድዶ መድፈር ወንጀል ተፈጽሟል። ወንጀለኞቹ ተጎጂዎችን ሊቢያ ውስጥ በሚገኙ 5 መጋዘኖች በማገትና ቤተሰቦችን በማስፈራራት ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበረ ተደርሶበታል። የፌደራል ፖሊስ የምርመራ መዝገቡን ለማጠናከር በሀገር ውስጥና በውጭ ሀገር ሊቢያ፣ ቤልጂየም፣ ካናዳና እንግሊዝን ጨምሮ ከሚገኙ 100 በላይ ምስክሮች ቃል ተቀብለዋል። በአሁኑ ወቅት ተጠርጣሪዎቹ የባንክ ሂሳብና ንብረት የታገደ ሲሆን መዝገቡ ለአቃቤ ሕግ መላኩ ተገልጿል። በማዕከላዊ ጎንደር ዞን ማራኪ ክፍለ ከተማ ውስጥ የፍቅር ጓደኛውን በአሰቃቂ ሁኔታ ገሎ ገንዘብ የዘረፈው ብሩክ ሰለሞን ደጀን የተባለ ግለሰብ የ25 ዓመት ጽኑ እስራት ተፈረደበት። ግለሰቡ ወንጀሉን የፈጸመው ባህር ዳር የታመመ ቤተሰብ እንጠይቅ በሚል ሰበብ ሟች ጥጋብ ወይም እናንዬ ሙላትን ይዟት ከወጣ በኋላ ነው። ለ2 ቀናት ያህል በተለያዩ ሆቴሎች ካቆያት በኋላ ሐምሌ 3 ቀን 2017 ዓ.ም ለሊት 11 ሰዓት ላይ ቤተክርስቲያን ተሳልመን እንመለስ በማለት አታሎ አቡነ ሐራ ቤተክርስቲያን አቅራቢያ ወደሚገኝ ጫካ በመውሰድ በፌሮ ብረት ጭንቅላቷን ደጋግሞ በመምታት ህይወቷ እንዲያልፍ አድርጓል። ግድያውን ከፈጸመ በኋላ የሟችን ሞባይል ስልክና በባንክ የነበራትን 465,000 ብር ወደ ተለያዩ ሰዎች አካውንት አስተላልፎ ወስዷል። በተጨማሪ የሟችን ስልክ በመጠቀም ለወንድሟ ጸበል ቦታ ነኝ ብር ስለቸገረኝ ላክልኝ የሚል የሐሰት አጭር መልእክት በመላክ ተጨማሪ 86,000 ብር አጭበርብሮ ተቀብሏል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በኢራን ላይ የምታሰማውን የማስፈራራትና የዛቻ ቋንቋ በአስቸኳይ ካላቆመች ጦርነቱን በሰላማዊ ድርድር ለመፍታት የሚደረገው ዓለም አቀፍ ጥረት ፍሬ አልባ ሆኖ እንደሚቀር አስጠነቀቁ። ላቭሮቭ ይህን ያሳወቁት ትላንት ከኢራኑ አቻቸው አባስ አራጋቺ ጋር በስልክ ባደረጉት ውይይት ሲሆን ሩሲያ ቀውሱ በውይይት እንዲፈታ የበኩሏን የማደራደር ሚና አጠናክራ እንደምትቀጥል አረጋግጠዋል። ይህ የሞስኮ ጠንካራ ወቀሳ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ባህር ሰላጤን የማትከፍት ከሆነ ወሳኝ የሆኑ የኢራን መሰረተ ልማቶችን በቦምብ አጋያለሁ በማለት ያቀረቡትን አደገኛ ዛቻ ተከትሎ ነው። የሩሲያ የውጭ ጉዳይ ሚኒስትር ለጋዜጠኞች በሰጡት መግለጫ አሜሪካ ያለምንም በቂ ምክንያትና ከዓለም አቀፍ ሕግ ውጭ በሲቪል ተቋማት ላይ የምትፈጽመው ጥቃት በአስቸኳይ እንድታቆም አበክሮ ጠይቀዋል። የሲቪል መሰረት ልማቶች ማጥቃት በዓለም አቀፍ ሕግ የጦር ወንጀል ሊያስብል የሚችል መሆኑን በርካታ ታዛቢዎች እያነሱ ባሉበት በዚህ ወቅት ሩሲያ አሜሪካን ህገወጥ ጥቃት ፈጻሚ ስትል መክሰሷ የዲፕሎማሲያዊ ሽኩቻቸው አድማስ ይበልጥ አስፍቶታል። ከፍተኛ ስልጣን ባለው የኢራን አብዮታዊ ዘብ የደህንነት ክንፍ ላይ በተሰነዘረ ጥቃት የደህንነት ኃላፊው መጂድ ካዳሚ መገደላቸውን የሀገሪቱ መንግስት አስታውቋል። በፈረንጆቹ በ2025 ወደ ስልጣን የመጡት ካዳሚ መገደላቸውን ተከትሎ
የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጥቃቱ የተፈጸመው በእስራኤል አየር ኃይል መሆኑን በይፋ አረጋግጠዋል። በሌላ በኩል በቀጠናው ያለው ውጥረት ይበልጥ እያሻቀበ መምጣቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥብቅ የጊዜ ገደብ አስቀምጠዋል። ፕሬዝዳንቱ ኢራን የሆርሙዝን ወሽመጥ ክፍት እንድታደርግ እስከ ነገ ድረስ ብቻ የሚቆይ የማስጠንቀቂያ ጊዜ ሰጥተዋል። ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ማክሰኞ ዕለት የኃይልና የድልድይ ቀን ሲሉ የገለጹ ሲሆን በቀጠናው ያሉ ጉዳዮች ሁሉ አንድ ላይ ይጠቃለላሉ በማለት ከባድ ማስጠንቀቂያ አዘል መልእክት አስተላልፈዋል። ለሰዓቱ ያለን አጭር መረጃ ይሄ ነው።